ጤና ይስጥልኝ። የትግል አባቶች ከሆኑት መካከል አንዱ የሆኑት አርበኛ መሳፍንት ተስፉ ከዚህ በፊት በትግሉ ሂደት ከተሰዋው ልጃቸው አርበኛ ገብሬ መሳፍንት በተጨማሪ ትላንት ዳር 30 2018 ዓ.ም ደግሞ በቆላ ወገራ አጅሬ ጃኖራ አካባቢ ከአሳቻ ስፍራ ባልተጠበቀ ሁኔታ በተተኮሰ ጥይት ሌላኛው ልጃቸው አርበኛ ጌትነት መሳፍንት መሰዋቱን የሰማነው በታላቅ ድንጋጤና ሐዘን ነው። ምንም እንኳን በሀገራችን ሰው ሳይሞት አይመሰገንም እንደሚባለው በሕይወት እያለ ልመሰክርለት እድሉን ባላገኝም ከሚቀር ረፍዶም ሊነገር ይገባዋልና አርበኛ ጌትነትን እኔ በግሌ አውቀው የነበረ ሲሆን አዲስ አበባ ወደ እኔ መጥቶ የተወሰነ ጊዜ አብረን ሰንብተናል። በዚህ ጊዜ ከእድሜ በላይ አሳቢነቱን፣ ትዕግስተኝነቱን፣ ቁጥብነቱን፣ አስተዋይነቱን በቅርቡ ለመታሰብ ችዬ ነበር። አማራ በአራቱም ማዕዘን በማንነቱ በጅምላ የሚደርስበት እልቂት አልበቃ ብሎ አሁንም ከመካከላችን አንዳንዶች እርስ በርሳችን እንድንገዳደል ማድረጋቸው በስጋ ላይ ብቻ ሳይሆን በታሪክ ላይም የሚፈጸም ወንጀል መሆኑ ሊታወቅ ይገባል። ሰው ሆኖ ሰውን መግደል ወንጀል ነው። አማራ በማንነቱ ሳቢያ በመንግስት በጅምላ እየተጨፈጨፈበት ባለበት ጊዜ ግን አማራ መግደል ደግሞ የወንጀሎች ቁንጮ ነው፣ መቆም አለበት። የልጃችን የወንድማችን የትግል አጋራችን አርበኛ ጌትነት መሳፍንትን ነፍስ ቸሩ ፈጣሪ በገነት ያኖርልን። አርበኛ መሳፍንት ተስፉንና ወላጅ እናቱን ጨምሮ መላ ቤተሰቡን ዘመድ አዝማዱንና ጓደኞቹን ያጽናናልን። አመሰግናለሁ። እስክንድር ነጋ ከአፋሕድ